ትራምፕ ግሪንላንድና የአርክቲክ ፍጥጫ የምዕራባውያንን አንድነት ፈተና ውስጥ የከተተው ውጥረት። በምዕራቡ ዓለም ዘመናዊ ታሪክ ያልተጠበቀው ክስተት። በመጀመሪያው የስልጣን ዘመናቸው ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመግዛት ያላቸውን እቅድ ይፋ ሲያደርጉ ብዙዎች እንደ ፖለቲካዊ ትወና ስለተመለከቱት ከቁብ አልቆጠሩትም ነበረ። ነገር ግን እንደ አውሮፓውያን አቆጣጠር በ2026 ዓመተ ምህረት ይህንን ጉዳይ እንደገና በዓለም አቀፋዊ መድረክና ሚዲያዎች ፊት ማንሳታቸው ዓለም አቀፋዊ የደህንነት ሁኔታን፣ የሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶን መጻኢ ዕጣ ፈንታና የአርክቲክ የኃይል ሚዛንን በተመለከተ ትልቅ እንደምታ ያለው አነጋጋሪ ወቅታዊ ጉዳይ ሆኗል። ይህ በቃላት የተጀመረው ጉምቱ ጥያቄ አሁን ለብዙ አስርተ ዓመታት የዘለቀውን የምዕራባውያኑን ጥምረትና አንድነት የሚፈትን ዲፕሎማሲያዊ ፍጥጫ ወደ መሆን ተሸጋግሯል። ግሪንላንድ ለምን ይህን ያህል አነጋጋሪ ሆነች? 57000 ሕዝብ ብቻ የሚኖርባት ግሪንላንድ በቆዳ ስፋት በዓለም ላይ ትልቋ ደሴት ናት። ደሴቲቷ በአሜሪካና በአውሮፓ መካከል ባለው እጅግ አጭሩ የአየር ክልል የምትገኝ ሲሆን የአሜሪካ ፒቶፊክ የስፔስ ወይም የጠፈር ጥናት ኃይል የሰፈረባት ናት። እንዲሁም የሚሳኤል ጥቃት ማስጠንቀቂያና የውሃ ቁጥጥር ሲስተምን ለመተግበር እጅግ ጠቃሚ ቦታን ይዛለች። የአርክቲክ በረዶ ሲቀልጥ አዳዲስ የመርከብና የወታደራዊ መጓጓዣ መንገዶችና ልዩ ማዕድናትን ለመድረስ በር ይከፍታል። ይህም ግሪንላንድን የዓለም አቀፋዊ ፖለቲካዊ ስበት ማዕከል ያደርጋታል። የትራምፕ ጫና ማሳደር። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ግሪንላንድን መግዛት ይቻላል ብለው በግልጽ ተናግረው ነበረ። ዴንማርክ ይህንን ሐሳብ ለመቃወምና ለማጣጣል ምንም ጊዜ አላባከነችም። ነገር ግን በሁለተኛው የስልጣን ዘመናቸው ትራምፕ ጉዳዩን እንደ አንድ ከፍተኛ የአሜሪካ ብሔራዊ ደህንነት ጉዳይ አድርገው በማሳየት ጉዳዩ ተግባራዊ ምላሽ እንደሚሻ በአጽንኦት መናገር ጀመሩ። አሜሪካ ክፍተቱን ካልሸፈነች ሩሲያና ቻይና ወደ አርክቲክ በመስፋፋት ተጽዕኖ ማሳደራቸው አይቀሬ መሆኑን ሲያስጠነቅቁ፣ በአሁኑ ወቅት ያለው የኔቶ አደረጃጀትም ይህንን ክፍተት ለመብላትም ሆነ ስጋቱን ለማስቀረት በቂ እንዳልሆነ በማጣጣል ነው። በዳቮስ የታየው መለሳለስ አሁንም ስጋትን ጭሯል። በቅርቡ የዓለም ኢኮኖሚክ ፎረምን ባስተናገደችው የስዊዘርላንዷ ዳቮስ አሁንም ቀጣይ ጥያቄ የሚያስነሳ ግን ያልተጠበቀ መለሳለስ ተስተውሎ አልፏል። ትራምፕ በዓለም መሪዎች ፊት በመቅረብ ከበፊት ንግግሮቻቸው ባፈነገጠ ሁኔታ ከኔቶ አጋሮቻቸው ጋር መነጋገራቸውንና ግሪንላንድንና የአርክቲክ ደህንነትን በተመለከተ የወደፊቱ የስምምነት ማዕቀፍ A Framework for a Future Deal የተሰኘ ስምምነትን አብስረዋል። አሜሪካ ግሪንላንድን በተመለከተ ሙሉ ለሙሉ የመግቢያው በር እንደሚከፈትላት የተናገሩ ሲሆን ከዚህም ባለፈ የታሪፍና የኃይል ማስፈራሪያዎችንም ጣል አድርገው አልፈዋል። ሆኖም ኔቶም ይሁን ዴንማርክ ወይም ግሪንላንድ እንደዚህ ያለ ስምምነት ስለመኖሩ የሰጡት ማረጋገጫ የለም። የዴንማርክና የግሪንላንድ ቀይ መስመሮች። ዴንማርክ ግልጽና የማያወላዳ ምላሽ ሰጥታለች። የዴንማርኳ ጠቅላይ ሚኒስትር ሜተ ፍሬድሪክሰን የግሪንላንድ ሉዓላዊነት ለድርድር የማይቀርብ ነው ብለው አስረግጠው ተናግረዋል። በግሪንላንድ ዋና ከተማ ኑክም የግሪንላንድ መንግስት ስለ ግሪንላንድ ያለ ግሪንላንድ ምንም አይነት ውሳኔ አይወሰንም በሚል በሚስጥር የተደረገ የተባለውን ስምምነት አጣጥሏል። ኔቶም አሁን ራሱን በአስቸጋሪ ሁኔታ ውስጥ ገብቶ አግኝቶታል። ጥምረቱ በአንድ በኩል በኖርዝ ሃይ ወይም በሰሜንኛው ንፍቀ ክበብ የሩሲያን ወታደራዊ መስፋፋት ታሳቢ በማድረግ የአርክቲክ ደህንነት መጠናከር እንዳለበት ስምምነቱን ገልጾ፣ ነገር ግን በሌላ በኩል የግሪንላንድ ሉዓላዊነት እንደማይነካ በግልጽ ተናግሯል። የአውሮፓውያን ስጋት በቃል ከሚገለጽ መሻት ባለፈ ይህ ውጥረት በህብረቱ ውስጥ ያለውን የኃይል ሚዛንን የሚያዛባ መሆኑ ነው። ቻይና፣ ሩሲያና ትልቁ ምስል። ሞስኮና ቤጂንግ ይህንን ሁኔታ በትኩረት እየተከታተሉ ነው። ሩሲያ የአርክቲክ ወታደራዊ መሰረተ ልማቶቿን ማጠናከር ቀጥላለች። ቻይና ደግሞ በበኩሏ በአካባቢው በጥናት የመርከብና የማዕድን ልማት ላይ መዋለ ንዋይ በማፍሰስ ራሷን ለአርክቲክ ቅርብ የሆነች ሀገር እንደሆነች አድርጋ መሳሏን ቀጥላለች። ባለሙያዎች የምዕራቡ ህብረት
መከፋፈል በመጨረሻ እነዚህን ኃይሎች እንደሚጠቅም ያስጠነቅቃሉ። ይህም ስጋት የግሪንላንድ ባለቤትነት ከአንድ ኃይል ወደ ሌላ መሸጋገሩ ሳይሆን በጥምረት ውስጥ ያለውን እምነት ይሸረሽራል ብለው በማሰብ ነው። የግሪንላንድ ህዝብ ድምጽ። በዚህ ሁሉ ጥንቅጥ ውስጥ የግሪንላንድ ህዝብ ድምጽ ችላ የተባለ ይመስላል። ጥናቶች አብዛኞቹ ግሪንላንደሮች ወደ አሜሪካ መቀላቀል እንደማይፈልጉ ያሳያሉ። ከዚህም ባለፈ በጊዜ ሂደት ከዴንማርክም ጨምሮ ነፃነታቸውን ማወጅ የሚሹ በቁጥር ከፍተኛ ናቸው። መልእክታቸው ግልጽ ነው። ይህ የንብረት ግዢ ወይም የሪል ስቴት ሽያጭ ሳይሆን የህዝብን ዕጣ ፈንታ የሚወስን ትልቅ ጉዳይ መሆኑን ነው። የምዕራባዊው ስርዓት ፈተና። ፕሬዝዳንት ትራምፕ በግሪንላንድ ላይ ያቀናበሩት ፖለቲካዊ ጫና አዲስ መልክ ይዞ ቀጥሏል። ከመግዛት ፍላጎት ወደ ፖለቲካዊ ጫና፣ ከዚህም አልፎ በግልጽ ወዳልተገለጸ ስምምነት ማዕቀፍ ተሻግሯል። ግን ዋናው ጥያቄ አሁንም አልተመለሰም። የምዕራባዊው ጥምረት የታላላቅ ኃይሎችን የጥቅም ውድድርን የራሱን መሰረታዊ እሴቶች ሳይሰዋ መቆጣጠር ይችላልን የሚለው ነው። ነገር ግን ይህ ክስተት የኃይል ፖለቲካ ከዓለም አቀፍ ሕግ ጋር ሲጋጭ ፍጹም የመሰለንና ለረጅም ዘመናት የቆየን ህብረት ምን ያህል ደካማ ሊሆን እንደሚችል ግልጽ አድርጎ አሳይቷል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።